እጅግ ልብ ሰባሪ የሆነ ሐዘን። ተወዳጅ የቤተ ክርስቲያን አገልጋይ በመኖሪያ ቤቷ ውስጥ ሞታ መገኘቷ ታወቀ። ይህቺ ተወዳጅ አገልጋይ ቅን፣ ትሁትና በብዙ ወዳጆቿ ዘንድ በጣም የምትወደድ ናት። ይህቺ በድንገት በመኖሪያ ቤቷ ሞታ የተገኘችው ተወዳጇ አገልጋይ ማን ትሆን? መረጃውን በስፋት እናስደምጣችኋለን። ታዋቂውና አንጋፋው ዘማሪ ለጦርነት ዘመቻ ተዘጋጅቻለሁ ሲል ተናገረ። ይህ በብዙ የወንጌላውያን አማኞች ዘንድ ተወዳጅ የሆነ ይህ ዘማሪ ወደ ፖለቲካ ዓለም ጎራ ማለቱ በርካቶችን ግርምት ውስጥ ከቷቸዋል። የዘመኗ ቤተ ክርስቲያን ውስጥ ፖለቲካ ጠልቆ የገባ ጉዳይ ቢሆንም ነገር ግን ዘማሪው በዚህ ደረጃ ለጦርነት ለመዝመት ፍላጎት ማሳየቱ ሌላ ክስተት ሆኗል። ይህ ለጦርነት ዘምታለሁ ያለው ታዋቂ ዘማሪ ማን ይሆን? ዝርዝር ጉዳዩን በስፋት ታደምጡታላችሁ። መላ የኢትዮጵያን ሕዝብ እየከነከነ እያበሳጨ ያለው እስካሁኗ ሰዓት ድረስ ፍትህ ያልተገኘለት የሟቿ ሞዴል ቀነኔ ጉዳይ ዙሪያ አሁንም ሌላ ያልተጠበቀና አስደንጋጭ የሆነ መረጃ ከቤተሰቧ ተሰምቷል። የቀነኔ ገዳይ ነው ተብሎ በመጠርጠር በእስር ላይ ቆይቶ ከብዙ ምርመራ በኋላ መረጃ ስላልተገኘበት በዋስ የተለቀቀው የቀነኔ ባል የነበረው አንዱዓለም ጎሳ ስለ ሁኔታው በቪዲዮ ወጥቶ ከሰሞኑ መናገሩ ግልጽ ነው። ነገር ግን ጉዳዩ ለብዙዎች አልተዋጠላቸውም። ይህንን ተከትሎም የቀነኔ ወንድም ስለ ሁኔታው ያለውን መረጃ በማስረጃ በማስደገፍ በቅርቡ በማህበራዊ ሚዲያ የተናገረውን ጉዳይ ሁላችንም ያየነው ነው። ነገር ግን በዛሬው ዕለት ደግሞ ከቀነኔ ቤተሰብ ሌላ አስደንጋጭ የሆነ መረጃ ወጥቷል። ይህ መረጃ ምን ይሆን? ጉዳዩን በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እየጠየቅን በየጊዜው የምንለቃቸው አዳዲስና ወቅታዊ የሆኑ መረጃዎቻችን በፍጥነት እንዲደርሳችሁ የደውል ምልክቷን በመጫን ዘላቂ ቤተሰብነትን ከኛ ጋር ይመስርቱ እያልን ወደ ዛሬው መረጃዎቻችን እናመራለን። አብራችሁን ቆዩ። እጅግ ልብ ይሰብራል። ሳውዝ አፍሪካ ላይ ለኢትዮጵያውያን ታላቅ ሐዘን ሆኗል። እጅግ የምንወዳት እህታችን ከሁሉ ጋር ተግባቢ፣ ታዛዥ፣ ሳቂታ፣ ተጫዋች፣ ለሰዎች በደስታቸውም በሐዘናቸውም ቀድማ የምትገኝ ሰው ወዳጅና አፍቃሪ ሙሉነሽ አሰፋ ውቤ በድንገት በመኖሪያ ቤቷ ህይወቷ አልፏል። በእውነት በዚህ ሳውዝ አፍሪካ ለምንገኝ ዘመድ ወዳጅ ጓደኞቿ ትልቅ የልብ ስብራት ሆኖብናል። ሐዘናችንም ከብዷል። እግዚአብሔር አምላክ ነፍሷን በቅዱሳን ቀኝ ያኖርልን ሲሉ በርካቶች በዚህች እህት አሟሟት ዙሪያ ሐዘናቸውን እየገለጹ ይገኛሉ። እኛም በሚዲያችን ስም ለዚህች እህት ቤተሰብና ወዳጅ ዘመዶቿ ልባዊ መጽናናትን እንመኛለን። ዘማሪ በረከት ተስፋዬ ይዘምታሉ ወይስ ትቷል? የኢትዮጵያ መንግስት ጥሪ ቢያደርግልኝ እገባለሁ፣ ለሀገሬ ይዋጋለሁ፣ እግዚአብሔር ምስክሬ ነው ሲል ዘማሪ በረከት ተስፋዬ ተናገረ። ከሰሞኑ በኢትዮጵያ መከላከያ ሜጀር ጄኔራል ተሾመ ገመቹ በኩል አንድ አገራዊ ጥሪ ተላልፏል። ይኸውም የባህር በር ለማስመለስ ትውልዱ ይዘጋጅ የሚል ነው። ከጥቂት ዓመታት በፊት ከሽግግር ጋር ተያይዞ መንበረ ስልጣን አልለቀኩም አልቀበልም በሚለውና ተቀበል በሚል የተፈጠረውን አለመግባባት ለሰላም ሙከራ ቢደረግም የእንፈታተሽ ግፊት በማየሉ ለ2 ዓመት ገደማ በዘለቀው ግጭት በአንድ ሀገር አንድ ህዝብ ጎራ ከፍሎ ሲቀጣቀጥበት የነበረው የቅርብ ታሪካችን ነው። ታዲያ በወቅቱ ከፍተኛ የህዝብ ተቀባይነት፣ ተሰሚነትና ትልቅ ክብር ያላቸው የተባሉ የሃይማኖት አባት መሪዎች ከየትኛውም የህብረተሰብ ክፍል ሆነ ተቋም የሚመሩትን ተከታያቸውን እንደየእምነታቸው በመሪነት በአባትነት ለጋራ ጸሎት መጥራት፣ መጸለይ፣ መገሰጽና ለሰላም የተሻለ ነው ያሉትን አማራጮች ሁሉ መጠቀም ጥረት ማድረግ በዋናነት ከነርሱ የሚጠበቅ ሆኖ ሳለ ግጭቱን ከመግራትና እንዲቆም ከመትጋት ይልቅ እንደውም ከአንድ ከፍተኛ የጦር መሪና የጦር መኮንን ባልተናነሰም የጦርነቱ ዋነኛ ጎሳሚ ሆነው የተገኙበት ሃይማኖቶችና የሃይማኖት መሪም የተባሉት በስም ከጠለቁት ማዕረግና በካባ ከተሸፈነ ማንነታቸው ጀርባ የእያንዳንዱን ነውርና ጉድ የገለጠ በአንድ በኩል ጥሩ አጋጣሚም ነበረ። የሌሎች ሃይማኖት መሪዎችና ተከታዮች በዚያ ጦርነት ግዙፍ ነገሮች ቢሆኑም ወደመመለከተንና ወደ ራሳችን ወደኛ ስንመለስ በወቅቱ ዘማሪ በረከት ተስፋዬ እንዲህ ብሏል። እግዚአብሔር ምስክሬ ነው። የኢትዮጵያ መንግስት ጥሪ ቢያደርግልኝ እገባለሁ፣ ለአገር የሚዋጋለው ስል በይፋ ከወንጌል አማኞች ቤት አቋሙን በግልጽ በግሉ ሲገልጽ ከተጠራም ሄዶ ውጊያ እንደሚገጥም ስናገር ቅስቀሳ ፕሮፓጋንዳም ሲሰራ ነበረ። በአንድ አገር ህዝብ ማንን እንደሚወጋ ገዳዩ ባልሽ ሟቹ ወንድምሽ በሆነ አይነት ነገር ላይ የወንጌል አማኝና ዘማሪ ተኩኖ የታየ ጉዳይ ነው። አሁን ላይ ደግሞ የባህር በር ለማስመለስ ትውልዱ ይዘጋጅ የሚል ጥሪ ቀርቧልና ወንድማችን ዘማሪ በረከት ተስፋዬ እንደቀደመው መንግስት ጥሪ ቢያደርግልኝ ለሀገሬ ይዋጋ
እዋጋለሁ የሚል ምላሽ ወይስ እኔ የብዙ ቤተሰብ አስተዳዳሪ ነኝ ይሊሆን? ዛሬስ ለኢትዮጵያ ለመዝመት ያለው አቋም ምን ይመስላል የሚለውን መጠየቅ ወደደን ሲሉ በርካቶች ዘማሪ በረከት ተስፋዬ የኢትዮጵያ መንግስት ጥሪ ቢያደርግልኝ እገባለሁ ለሀገርም እዋጋለሁ የሚለውን ንግግር አስመልክቶ እነኝን መልእክቶች በማህበራዊ ሚዲያ እየሰነዘሩ ይገኛሉ። የቀነኒ አዱኛ አሳዛኝ የህልፈት ዜና አሁንም መላውን ህዝብ እያስቆጣ ባለበት በዚህ ወቅት ታላቅ ወንድሟ ለማ አዱኛ ላለፉት ቀናት ይዞት የነበረውን ዝምታ በመስበር እጅግ ዘግናኝና ልብ የሚሰብሩ መረጃዎችን ይፋ አድርጓል። ለማ አዱኛ በሰጠው ምስክርነት እህቱ ቀነኒ በምንም አይነት ሁኔታ ራሷን ለመጉዳት ፍላጎትም ሆነ ሐሳብ እንዳልነበራት ገልጾ አስክሬኗን ቤት ውስጥ በተመለከተባት ወቅት ህይወቷ እንዲያልፍ የተደረገው እዚያው እንደሆነ መረዳቱን ገልጿል። ለማ እንደሚለው ከሆነ የቀነኒ አስክሬን በያኔት ሆስፒታል በኩል አልፎ ወደ ምኒልክ ሆስፒታል ሲወሰድ ቤተሰቦች ሳያዩት በመስጥር ሊቀበር ታቅዶ የነበረ ቢሆንም እሱ ግን በጉልበት ሳጥኑን ከፍቶ ለመመልከት በቻለበት ወቅት እህቱ ላይ ምንም አይነት ጭረት ወይም የተሰበረ አጥንት አለመኖሩን አረጋግጧል። ለምንኛ ሳናይ ሊቀብሯት ፈለጉ የሚለው ጥያቄ እስካሁን መልስ ያላገኘ ሲሆን የመንግስት አካላት ቤተሰቡ ዝም እንድል ጫና ሲያደርጉባቸው እንደነበርና አሁን ግን እውነታው ለዓለም ይፋ መሆን ስላለበት ድምጹን ለመስማት መወሰኑን ለማ አዱኛ አስታውቋል። ሌላው እጅግ አሳሳቢው ጉዳይ እውነቱን አውጥቷል በሚል የታናሽ ወንድማቸው ሊበን አዱኛ ደህንነት አደጋ ላይ መውደቁ ነው። ሊበን መስጥር አውጥታል በሚል የማስፈራሪያ መልእክቶች እየደረሱት መሆኑን ለማ ገልጾ በወንድሙ ላይ ጉዳት እንዳይደርስ ስጋቱን ገልጿል። እኛም በኢትዮ ሊድ በኩል ይህንን ታሪክ ስንከታተል ታናሽ ወንድማቸው ሊበን አዱኛ በቅርብ ቤተሰቦች ከፍተኛ ጥበቃና ክትትል ሊደረግለት እንደሚገባ እናሳስባለን። ለቀነኒ አዱኛ ፍትህ እስኪሰፍንና የህልፈቷ ምክንያት በግልጽ እስኪታወቅ ድረስ ድምጻችንን ከማሰማት አንቆጠብም ሲሉ በርካቶች በቀነኒ አዱኛ ዙሪያ ሀሳባቸውን እየገለጹ ይገኛሉ። ጠቅላይ ሚኒስትሩ ስልጣናችንን እናጣለን ሲሉ ተናገሩ። ስልጣናችንን ነገ ልናጣው እንችላለን። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ አሊ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት ከቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት አመራሮች ጋር በመሆን የቱሉ አራራ የተቀናጀ ሞዴል መንደርን ሲያስመርቁ ያስተላለፉት መልእክት መነጋገሪያ ሆኗል። የጠቅላዩ የቱሉ አራራ የተቀናጀ ሞዴል መንደርን በይፋ የመረቁ ሲሆን በኦሮምኛ ቋንቋ ንግግርም አድርገዋል። በብሔራዊ ቴሌቪዥን የተላለፈው በዚህ ንግግራቸው ነገ ስልጣን በእጃችን ላይኖር ይችላል ሲሉ ተደምጠዋል። ስልጣን ይሰጣል፣ ጊዜው ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉ ባለን ጊዜ ባለን አቅም የሰዎችን ህይወት በመለወጥ እኛም ተደስተን ህዝባችንንም አስደስተን ህዝባችን በችግር ከማልቀስ ወጥቶ በፍቅርና በመርቃት የሚያነባበትን ሁኔታ መፍጠር አለብን በማለት ተናግረዋል። ጠቅላዩ አክሎም ስልጣን ላይ ያላችሁ ሰዎች በወረዳ በዞንና ክልል የምታስተዳድሩ ሰዎች ይህን ጉዳይ በልባችሁ ማኖር አለባችሁ በማለት መልእክት አስተላልፈዋል።